ሀቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰናይ ወጡመ ቃል ታለቦን ነገር ወፍካሬ ኩሉ አምሳል ከመወድሳ ለማርያም ድንግል እንዘ ጸርሁ እብል ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ዛሬ መዝሙረ ዳዊት መዝሙር 2ን ከአብሰራ መላክና ከይቤላ መላክ ጋራ አብረን እንመማራለን። በመጀመሪያ ይቤላ መላክ ታቀርብልናለች፣ ተከታተሉ። ከዚያ አብሰራ መላክ ትቀጥላለች። ከዚያ አስተዛዝረው ይሉትና መጨረሻ ላይ ሶስታችንም በህብረት እንለውና ፍጻሜ ይሆናል ማለት ነው። አሁን ወደ አብሰራ መላኩ ወስዳቸዋል፣ ወደ ይቤላ መላኩ ወስዳቸዋል። ለምንት አንገለቡ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሥኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላዕለ እግዚአብሔር ወላዕለ መሲሑ ንበትክ እምኔነ ማእሰሪሆሙ ወንገድፍ እምላዕሌነ ዐርዎቶሙ ዘይነብብ ውስተ ሰማይ ይስሕቆሙ ወእግዚአብሔር ይሳለቅ ላዕሌሆሙ ሶበ ይነብቦሙ በመዓቱ ወበመዓቱ ያውኮሙ አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩከ ሰአል እምኔየ እሁበከ አሕዛበ ለርስትከ ወእምኩናኒከኒ እስከ አጽናፈ ምድር ወትርእዮሙ በበትረ ሐጺን ወከመ ንዋየ ለባሕር ትቀጠቅጦሙ ወይእዜኒ ነገሥት ለብዉ ወተገሠጽኩ ኩልክሙ እለ ትኰንንዋ ለምድር አጽንዕዋ ተቀናዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትማ እግዚአብሔር ወኢትታጐሉ እምፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ እለ ተወከሉ ቦቱ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ለምንት አንገለቡ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሥኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላዕለ እግዚአብሔር ወላዕለ መሲሑ ንበትክ እምኔነ ማእሰሪሆሙ ወንገድፍ እምላዕሌነ ዐርዎቶሙ ዘይነብብ ውስተ ሰማይ ይስሕቆሙ ወእግዚአብሔር ይሳለቅ ላዕሌሆሙ ሶበ ይነብቦሙ በመዓቱ ወበመዓቱ ያውኮሙ አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩከ ሰአል እምኔየ እሁበከ አሕዛበ ለርስትከ ወእምኩናኒከኒ እስከ አጽናፈ ምድር ወትርእዮሙ በበትረ ሐጺን ወከመ ንዋየ ለባሕር ትቀጠቅጦሙ ወይእዜኒ ነገሥት ለብዉ ወተገሠጽኩ ኩልክሙ እለ ትኰንንዋ ለምድር ተቀናዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትማ እግዚአብሔር ወኢትታጐሉ እምፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ እለ ተወከሉ ቦቱ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አሁን ደግሞ ሁለቱም እያስተዛዘሉ ይሉልናል፣ እንከታተላቸዋለን። ለምንት አንገለቡ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሥኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላዕለ እግዚአብሔር ወላዕለ መሲሑ ንበትክ እምኔነ ማእሰሪሆሙ ወንገድፍ እምላዕሌነ ዐርዎቶሙ ዘይነብብ ውስተ ሰማይ ይስሕቆሙ ወእግዚአብሔር ይሳለቅ ላዕሌሆሙ ሶበ ይነብቦሙ በመዓቱ ወበመዓቱ ያውኮሙ አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልዴ አንተ
ወአነ ዮም ወለድኩከ ሰአል እምኔ እሁበከ አሕዛበ ለርስትከ ወእምኩናኒከኒ እስከ አጽናፈ ምድር ወትሬዮሙ በበትረ ሐጺን ወከመ ነዋዬ ለውሃ ትቀጠቅጦሙ ወይዜኒ ነገሥት ለብኡ ወተገጸጽኩ ኩልክሙ እለ ትኮንንዋ ለምድር ተቃናዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዑዋ ለጥበብ ከመ ይስምዕ እግዚአብሔር ወይትታጎሉ እንፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ እለ ተወከሉ ቦቱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አሁን ደግሞ ሶስታችን በህብረት አብረን እንለዋለን። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንስኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላዕለ እግዚአብሔር ወላዕለ መሲሑ ንበት ክምኔነ ማእሰሪሆሙ ወንገድፍ እምላዕሌነ አርውቶሙ ዘይነብር ውስተ ሰማይ ይስሕቆሙ ወእግዚአብሔር ይሳለቅ ላዕሌሆሙ ሶበ ይነቦሙ በመዓቱ ወበመዓቱ ይሃውኮሙ አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ ሰአል እምኔየ እሁበከ አሕዛበ ለርስትከ ወምኩናኒከኒ እስከ አጽናፈ ምድር ወትሬዮሙ በበትረ ሐጺን ወከመ ነዋየ ለብሃ ትቀጠቅጦሙ ወይዜኒ ነገሥት ለብኡ ወተገሰጹ ኩልክሙ እለ ትኮንንዋ ለምድር ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይስምዕ እግዚአብሔር ሶበ ወታጎሉ እንፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ እለ ተወከሉ ቦቱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። እንግዲህ ይህንን ልጆች ይህንን የምትመለከቱ እንደ አብሰራና እንደ ይቤላ ቤታችሁ ሆናችሁ የግዕዙን ጣዕም የግዕዙን ፍሰት እንድትከታተሉ እንጋብዛችኋለን። እኔ ብቻ ሳይሆን አብሰራና ይቤላም ይጋብዟችኋል። እሺ፣ እስካሁን ድረስ ስናቀርበው የነበረው በግዕዝ ነው እና በአማርኛ ትርጉሙ ምንድን ነው? ተከታተሉ። እንግዲህ ያለውን ነገር በይሄኛው በግዕዙ እንደዚህ አቅርበነዋል። ትርጉሙ ደግሞ ምን እንደሚመስል ከዚህ ክፍል 2ን እናቀርባለን። ክፍል 1 በዚሁ ጨርሰናል። ክፍል 2ን ግን መዝሙረ ዳዊት መዝሙር 2 ምንድነው ትርጉሙ፣ ግዕዙ ወደ አማርኛ ሲመጣ ወደ ምስጢር ሲተረጎም ምን እንደሆነ አብሰራና ይቤላ ጠይቀዋል። እንግዲህ ይሄንን ደግሞ ግዕዙን በክፍል 1 አይተናል። በክፍል 2 አማርኛውን እናያለን። እስከዚያው ሰላም ቆዩ።